ክርስቶስ ሰልቦ ነው የሚወርድ አንድ የሚያስረዳ አንድ በጭብጥ የሚያስረዳ ሰምቼ አላቅም አይቼ አላቅም ሁሉንም የምታሸንፈው ስለዚህ ካሁን በኋላ ቴንኩ ይፎየ በጣም ተምሬያለሁ አንድ ወር የሚሆን ተከታተል ያለው ፎሎው አድርጌያለሁ ሁሌ አንተ ጋር አለው ሁሌ ስራ ላይ ቢገባ እንኳን አንተንም ከታተልህና በስነ ስርዓት የተከተለ ሰው የለም በስነ ስርዓት ያሸነፈ በሐሳብ ሰው አላየሁምና ካሁን በኋላ ስሜ ቀይራለሁ ከመሐመድ አሊ ስለዚህ ሌላ ስም ቀይርልኝ ዛሬ ተመቃለሁ 5900 ሰው አለ ቀይርልኝ የሆነ ስም ስጠኝ ክርስትና ይሄን ጥያቄው ካሁን በኋላ በክርስትና ባንዴ የሆነ ነገር የለም መመራኑ የተፈልገና ክርስቲያኖች ተምሬያለሁ አንድ ወር ሁለት ወር ወስጃለሁ ካንተ ጋር ሆኜ አይቻልም ለዛን ቁርአን ማሳየያለሁ አይቻልም እንደዛ የሚሆን ነገር አለ አትሊስት ገና በትንሹ ከ3 ወር እስከ 6 ወር ክርስትና መማር አለብህ በአቅራቢያ ቤተክርስቲያን ካለ ሰርች አርግ ባለበት አካባቢ ክርስቲያኖች ኦርቶዶክሳውያንን ፈልግና መማር ፈልጋለሁ በላቸው ሜቢ ካልሆነ በስ ጻፍልኝ መምህር እንፈልግላለን መማር አለብኝ ያለህበት እኔ ጋርም ያለህበት ቤተክርስቲያን ስላለ ካሁን በኋላ ሄጄ ተመላልሼ ጠይቄ እኔ እኮ የሚያሸንፍ ሰው ስላጣሁ ሆነ በቃ ሁሌ የሚያለቅስ ካልሆነ የሚሳደብ ካልሆነ እንጂ የሚያስረዳ ሰው ነው ያጣሁት በዛ ነው የተሸነፍኩት ወደ ክርስትና ዳይሬክት የሚገባ ያደረገኝ እና እግዚአብሔር ይመስገናል ምናወጣለን ለድጋሚ ተማርና ጥምቀት ተጠምቀህ ስትመጣ ስም አክቹአሊ ክርስትና ስም ይሰጡዋል ራሳቸው እኛ እዚህ ምንም ማድረግ አንችልም እዚህ ምንም ማድረግ እናቴ ትሙት ከነገ ጀምሬ እጠመቃለሁ እናቴ ትሙት እያልኩ በእናቴ ነው የምለው ወላሂ አይደለም ይልኝ እናቴ ትሙት እያልኩ ነገ እጠመቃለሁ እግዚአብሔር ይርዳሽ ቴንክ ዩ ወረቶ ፓራፍሬዝ አድርገው ክርስቲያን ታች ሆናለሁ በርታ እግዚአብሔር ይርዳ አውራቸው ቤተክርስቲያን ክርስቲያኖች ጽፍልሃለሁ ስዊዘርላንድ የምኖረው እጽፍልሃለሁ ቁጥሬ ቴንክ ዩ አመሰግናለሁ እሺ ወንድማችን ይርዳ ኦኬ እሺ ቶፒካችን ላይ እንመለስና ስለዚህ አላህ የተገለጸው ለምንድን ነው እንግዲህ ኢማጂን አላህ ተገልጧል ብለው የሚያምኑ ከሆነ አላህ ከአርሽ በላይ ነው ብለው ያምናሉ በተለይ ወሃብያ ማለት ነው አላህ ከአርሽ በላይ ነው ያለው ከሰባቱ ሰማያት በላይ ከውሃው በላይ ከአርሽ በላይ ነው ያለው ብለው ይናገራሉ በዛቱ ማለት ነው ስለዚህ ለሙሳ በዛ በተገለጸበት ቅጽበት ለተራራው በዛ በተገለጸበት ቅጽበት ከአርሹ ላይ ወርዶ ነው ወይስ አርሽ ላይ ያለው በዛ በተገለጸበት ለተራራው በዛ በተገለጸበት ቅጽበት ከአርሽ ኔትወርክ ኦኬሽ እንቀጥል ነዋል አለ ወይም ሁሴን አለው እሽኩ ሰላም ነው እንዴት ነሽ አንተ አታወራኝ በእናትህ አንተ ምንም ፈረግጦ ነገር የለም ትልቅ ሰው ነህ አንተ ምንም አፈረግጥም አንተ ዝም ብለህ ምንም አትባንንም አንተ መበለዚ ፍታ አንተ ፍታ ይሄኛው ቲማሙ ያወረ ነው አልሐሳብ ላይ አንተ ፍታ አረ ገበዩ ፍታ አንተ በእናትህ ቀጥል ሐሳብ ላይ ቁርአን ከተከፈተው ነው እስኮለሌው አንተ ፍታ ምን እሺ ነው የተነገረ አንዲ ፍታ አንተ ቀጥል አውራው አንተ ፍታ ነው ማለት ክርስቲያን ነው ምን ትሰራለህ ጅም እኛ እስቲ ጢሙ ያወራን እስቲ ዝም ብሎ በቃ እኔ ምን ሱና ተከተለ ለይጽም ስትለው ምን አይነት የሃይማኖት ቀልድ እንደያዛችሁ እኮ ግራ ነው የሚገባኝ ወይ አስተምሮት አይባል የሆነ ወይ የተጨበጠ ነገር የለው ወይ ክርስትናን አታስተምር ወይም ደግሞ በደንብ እስልምናን አስተምር ወደ ክርስቲያን አትወስድ በቃ ይሁን የለም በቃ ድንግርግር ያለ ነገር አላህ ተገልጿል ብለህ ታምናለህ ነው አለ አንተ ዝም በል ምንም አፈረግጥም እያልኩ አንተ ምን እሺ አይገባም እንዴ ፍታ አንተ አጥፋ አንተ ምንም አፈረግጥም አንተ ፍታ ኦኬ እሺ ሌላ ሰው ጋር እንቀጥላለን ማለት ነው ፈይሰል ተመለስ ፈይሰል አለ ፈይሰል እሺ አብዱል ፈታህ ሰላም ነው እንዴ እንኳን ደህና መጣህ አለን እግዚአብሔር ይመስገን ሰላም እግዚአብሔር ይመስገን እንዴት ነህ ደህና ነን አለን ወአለይኩም ሰላም በል
እኔ ክርስቲያን ነኝ እግዚአብሔር ይመስገን ካልኩ በቂ ይመስለኛል። ቀጥል አብዱልፈታህ። እሺ ጥያቄያችንን ሰምተዋል አብዱልፈታህ? አልሰማሁትም። ምን ነበር? ቆይ የእናንተ ድራማ ቆይ አያልቅም? ሁሌም ነው? እስከ ስንት ቀን ድረስ ነው ድራማው? ኧረ እባክህ ሀሳቡ ላይ ቀጥል። ጥያቄያችንን ሰምተሃል? እሺ እሺ፣ አላህ ለተራራው ተገልጿል ብለህ ታምናለህ? አላህ ለተራራ ተገልጿል? ስለኛ ሃይማኖት ምን አገባችሁ እናንተ? የእናንተን ታስተምሩ። እዚህ ጋር የተከፈተውን አንብብና አስረዳን አብዱልፈታህ። አይደለም ሰልና አሁን እናንተ ጀግና ከሆናችሁ አሁን እስልምና መልስ አለ፣ አስተማሪ ከሆናችሁ ቆይ እስልምና መልስ አለው። ለሁሉም ነገር መልስ አለው። የተብራራ ግልጽ፣ ለሁሉም ነገር የተበቃቃ ነው አይደል? መልስ አለው። ግን እናንተ ጀግና ከሆናችሁ እስኪ አንድ ቀን ብቻ ስትገቡ እስኪ እባክህ ሀሳቡ ላይ አብዱልፈታህ። ዛሬ ምን ሆናችሁ ሙስሊሞች? እኮ ሀሳብ ላይ እኛ ተውና ሌላ ሀሜት ምናምን ተው። አብዱልፈታህ ሀሜት ምናምን ተው፣ ስለ ግለሰብ ምናምን አብዲ ምንም ታለሰው አብዲ አዋሩኝ እንዴ ምንም ታለሱት ትመልሳለህ ወይስ ትወርዳለህ? ሙስሊምና ክርስቲያን ጥያቄ ካላችሁ ኑና ግቡ ጠይቁ ነው። እባክህ ሁሌም ጥያቄ እንቀበላለን። ከሰዓት በኋላ መጨረሻ ላይ ሁሌም ጥያቄ ያላስተናገድን አንዳንድ ቀን ቢያንስ አንዳንድ ቀን ክርስቲያኖች ራሱ ገብቶ እንዲጠይቁ አንዳንድ ቀን አይደለም ሁሌም መጨረሻ ላይ ጥያቄ ተቀብለን ነው የምንወጣው። ቶፒኩ ላይ ግባ። ለምን ታለቅስብህ? የእናንተ ድራማ ባይዘው አያልቅም። እናንተ ተው ዝም ብላችሁ ዝም ብሎ ወይ እኮ ነው እኛ እኮ ምን እንደሚያለቅሱብን አዎ እና ተታልከስ ኤኔስ ከስራ ያላችሁ ወደምታዘቧቸው የትናንት ወዲያውን ሊደግሙት ነው መሰለኝ። ትናንት ወዲያ እንደዚህ አልቅሰው ነበር የወጡት አንድ ጥያቄ ሳይመለሱ። ቶፒኩ ላይ ግቡና አውሩ እየያትበሉብን። ኦኬ ቀጥሉ። መመለስ የሚችል ቀጥሉ። ያ ሁሴን አለ? ሀያት ማይካን ስታደሽ አይቲን ኦኬ መቀጠል ትችላላችሁ በየተራ። ሀያት ሁሴን ሀያት ፈይሰል ኩዚ ሰላም ብያለሁ። እፎይ እንኳን ደህና መጣህ ሁሴን። ጥያቄ ነበረ። ጥያቄ መጨረሻ ላይ አሁን ቶፒኩ ላይ እኔ ቶፒኩ ላይ አላምንበትም። ቁርአኑን አታምንበትም? አዎ ይሄን አላምንበትም። ለምን አታምንበት? ሙስሊም አይደለም? አሁን ወደ ክርስትና ተቀይረ። አሁን ይሄ ወንድሜ ስልክ ነው። ኦኬ ሙስሊም ናቸው ቤተሰቦች? ሙስሊም ነበር በፊት? እኔ አባቴ ቤተሰብ ጋር ነው ያደግኩት። ክርስቲያን ሆኜ ነው ያደግኩት። ግን የእናቴ ቤተሰብ ወንድሜ እንትን ናቸው፣ ሙስሊም ናቸው። ኦኬ ማለት አንተ ወደ ክርስትና ወጣህ? አዎ እኔ ክርስቲያን ነኝ። እና አንድ ጥያቄ ሙስሊሞቹ ምንም ሊገባኝ አልቻለም። ምን እነሱ የሚሉት ጀነት ላይ ወደ ጀነት ወይም ወደ ጀነት ሲሄዱ እዛ የሚደረገው ነገርና የሚያወሩት ነገር የተለያየ ነው። ኦኬ አይ ዶንት ኖ እዛ ኦኬ ቶፒክ ሽፍት እንዳናደርግ ወይ ቆይና በኋላ እንመልስልሃለን። በጀነት ጋር ምናምን የተያዘ ከሆነ ሌላ እንትን ውስጥ ስለምንገባ ቆይና እንመልስልሃለን። ኤነስ እሺ ኻሊድ ነው የሚለው ከስር አረብኛ ስም ካሊድ ሳታለቃቅስ አሁን ቶፒኩ ላይ ግባ። ትመልሳለህ ብዬ ነው ደግሜ ያስገባው። እሺ ኦኬ አላህ ለተራራው ተገልጧል ብለህ ታምናለህ? አዎ ተገልጧል። ኦኬ እንዴት ነው የተገለጠው? አናውቅም። እንዴት የሚላል እሱ ጋር ክፈተው አንዴ ክፈተው። እየጠየቁ ነው። ክፈተው ክርስቲያን እያነበብ ነው። ከሱ ላይ እንዴት ነው የሚለውን እኮ እኔ እንሳን የምጠይቀው እሱን ነው። ቁርአኑን ክፈተው። ሱራ 7 143ን ክፈተው እንዳትቸኩል። ኤኒዌይስ አንብብና ተርጉም። ይሄንን አሁን
አረብኛውን አድርግለት። ክፈቱ፣ አውጣው። ችግሩ ምንድን ነው? አንብብና ተርጉም ማለት እውቀት መለኪያ አይደለም። በመፎከር አንብብ። ትርጉሙን አድርግለት። እሺ ተገልጧል። አንብብና አስረዳ። ተገልጧል። ለተራራ ግልጽ እኮ ነው። ኦኬ። እንዴት ነው የተገለጠው? እንዴት የሚል የለም እዚህ ጋር እንደዚህ ለዛም ነው የጠየኩህ። እንዴት ሚል ቢኖር መልስ ቢኖረውማ እኔም አንብቤ እረዳው ነበረ። ስለዚህ ምንም ዝም ብሎ ተገለጠ የሚሉ እንትን ተረተረ ስለሆነ አስረዳ እያልኩ ነው። ይህንን እምነት መገለጥ የሚባለው እንዴት ነው? ተገለጠ። አንተ ነው የምታስረዳኝ እኮ። ተገለጠ ዝም ብሎ ምን? ቀንደቡን የተገለጠው፣ እግሩን የተገለጠው፣ እጁን የተገለጠው፣ ሙሉ አካሉን የተገለጠው፣ መቶን የተገለጠው ምን? እንዴት ዲፋይን አድርግ። እሱነቱ ነው የተገለጠው። እሱነቱ ምኑ ነው? በቃ ራሱ ምኑ? ጭንቅላት አለው አለ የለውም? ወደ ሌላ ነገር አትግባ። እዚህ ጋር ሙሉ አለ። ከሌለው ካለ ለምን ራሱ ትላለህ? ምኑ ነው የተገለጠው? እጁ ነው የተገለጠው? እግሩ ነው የተገለጠው? ምኑ? እግሩ ወይንስ እጁ? አላህ የሚለው እግሩ ወይንስ እጁ? የሚያመላክተው ማንነት ተገለጠ። አላህ የሚለው ቃል እኮ ያ አላህ የሚለው ነገር ኦኬ ቴንክ ዩ። ያ አላህ የሚለው ማንነቱ ምኑን ስፔሲፋይ የሚያደርግ ነው? እጁን ወይንስ እግሩን? ማንነቱ ማንነቱ ምኑ ነው? ዛቱ ነው። ዛቱ ምንድን ነው? ማንነት ነው አልኩህ እኮ ያ ዛቱ ያልከው ምኑ? ለምሳሌ ጭንቅላቱ ዛቱ ነው። ጭንቅላት ሰው አደረኩ እኮ ባባ። ኦኬ እጁስ ዛቱ ነው? የምን እጅ? እጅ የለውም አለ? የለውም። እጅ የለውም። የት ያለው አለ? ቦታን አይዝም። ሚዝ ይመስለኛል። ኦልራይት። ስለዚህ ቦታን የማይዘው እጅም የሌለው ሚዝ ይመስለኛል። በፍጹም እኛ አንልም። አንተ ታምን እንደሆነ እንደምታምን አሁን እናሳይሃለሁኝ። ተገለጠ ማለት እሺ፣ እንዴት ነው የተገለጠው? ቆይ እንዴት እንደምለጥፍ አሳያለሁ። ከዋብያነት ወደ ሀዋሽነት በደቂቃ ውስጥ ተቀይረሃል። እንዴት እንደምለጥፍ አሳየህ። ሎክ ለቦታው የተገለጠው ምኑ ነው ስለው ምንድነው እሱ ያለን? ዛቱ። ፕሊስ አዳምጥ። እምነትህን እኮ በደቂቃ ውስጥ አስክጃለሁኝ እኮ በደቂቃ ውስጥ አስክጃለሁኝ። አሁን ተረጋጋ ፕሊስ አዳምጥ። በደቂቃ ውስጥ ምንድነው ሃይማኖቱን ክዶ ምንድነው ያለው? ዛት እንዳለው አፍርም አድርጓል። ሰምታችሁታል። በራሱ አንደበት ዛቱ፣ ማንነቱ፣ ዛቱ፣ አካሉ እያለን ነበረ። ዛት ያልከው ምንድን ነው? ዲፋይን አድርገው ሲሆን ወንድማችን ዛት ምንድን ነው? አካል አላልኩ። ዛት ምንድን ነው? አካል አላልኩ። ዛት ምንድን ነው? ማንነት ምንድን ነው? ምንድን ነው ማንነት ማለት ምንድን ነው? ሚዩት አታድርግ አስሬ። ማንነት ማለት ሚዩት አታድርግ አውራ። እሱነት ምንድን ነው? እየተደረገብኝ ነው። እሱነት ምንድን ነው? አላህ የሚለው ቃል የሚያመላክተው ማንነት ነው እኮ። ማንነት ምንድን ነው? ዲፋይን አድርገው። እሱ ነው ሎክ ሊገለጥ የሚችል ሊታይ የሚችል ምንድን ነው? እሱ ዲፋይን አድርግ። እሱን ማንነት እያልክ ያለውን
እየጠበቅኩ ነው ካሊድ። እየተሰማኝ አይደለም። በደንብ ተሰምተዋል። ይበቃል። በቃ ኢብራሂም ቀጥል። እየተሰማኝ አይደለም። አንዴ ባክ ይሰማል። ሙድ እያስክ ነው። ኤኔስ እሺ፣ ምንም ሙድ እያስኩ አይደለም። አይ እኔ ጋር ትንሽ ዳታ ሙድም አልደረስም። በቃ ከተሎን ነገር ኤኔስ በተቻላችሁ መጠን ቢ ሪስፔክትፉል፣ እንድናከብራችሁ አክብሩ። አንዳንዴ ኦኬ ሁሴን ክርስቲያን ኢብራሂም ቀጥልሽ። ፕሮፋይሉን ቀይሮ መጥቶ እኮ ነው መሰለኝ። ፎይ ማንኛው ኡስታዙ ነው። ጥያቄ እንቀበላለን በኋላ። ሁሉ ቀን ጥያቄ የሚጠይቀው እና ካሜራዋን ከፈት ያደርግና ለዛሬ ቶፒኩ ላይ እናወራለን፣ እናስገባለን በኋላ ላጥ ያደርጋትና ዛሬ ካሜራውን አልከፈተም። ካሜራውን ከፈት ያደርግና ጥያቄ ነው ትመልሳለህ። እኔስ ፓራፍሬዝ አድርገው እንደ ቶፒክ ሱረጣና እንደ ከፈተው ሱረጣ ላይ ያለውን ከቁጥር 8 ጀምሮ ያለውን አንዴ እንመልከት እስቲ። ኦኬ አይ ቲንክ ማስረዳት የሚችል ካለ ግን ቢቀጥሉ ጥሩ ነበር። ያኛውንም አልቻሉትም። እችኛዋ ላይ ትንሽ እናውራባት። እኔ ላውራ አንድ ሆነ ሐሳብ አለኝ። ላውራ አንዴ ሐሳብ አለኝ። መልስ ትመልሳለህ ብዬ ነው ያስገባው። አብዱልፈታ መልስ አለ። መልስ ብቻ ነው የምንፈልገው። ሐሳቤ ብቻ አንዴ ብቻ ሐሳብ፣ ጥያቄ አይደለም። እኛ መልስ ነው የምንፈልገው። ሐሳብ የሚሰጥ ሞልቷል። መልስ ፏት ተመለስ። መልስ ስጠን። እኔ እዚህ ቤት አንዴ ማስተላለፋት መልእክት አለች። እስከ አዳምጡኝ። አንፈልግ መልስ አንፈልግም። መልስ ነው የምንፈልገው። መልስ ላይ በእናታችሁ ሃይማኖታችሁ የምታሰድቡ የውመል ቂያመት ትጠየቃላችሁ። አንተ አትጠየቅም። አምልጡ፣ ሩጡ፣ ሽሹ ምንምና መልስ የለውም። ሽሹ እንደዚህ አይነት ጥያቄ ባይዘ ይህንን ጥያቄ እንትን ልስጣችሁ። እንደው ፈትዋቸው ላይ ተጠይቀው ነበረ። ውጭ ትልቅ ፈትዋ የሚሰጡበት ላይ ተጠይቀው ነበረ እና በዚህ ጉዳይ ተጠይቀው ምን ብለው ይመልሱ ጥሩ ነው? ምን ብለው ይመልሱ ጥሩ ነው? በመጀመሪያ ሲጀምሩ ስድብ ነው። እንዴት ከካፊር ጋር እየዋልክ እንደዚህ አይነት ጥያቄ ይዘህ ትመጣለህ? ይህ የካፊሮች ጥያቄ ነው። እንዴት ሙሚን እንደዚህ አይነት ጥያቄ አይጠይቅም? እኔ ምንድነው የመለሱት ብዬ ላይ እንደዚህ አይነት ጥያቄ ሙሚን ሊጠይቅ አይገባም፣ በአይምሮ ሊገባ አይገባም። ይሄ ከካፊሮች አላህ ጠላት ከሆኑ ሰዎች ጋር ከነሱ ጋር በመዋል እንደዚህ አይነት ጥያቄ ሰምተመት ከዛ ወቅሰውት ልክ የጥፋተኝነት ስሜት እንዲሰማው ካደረጉ በኋላ መልሱ አላሁ አለም ነው። በቃ እናቅም አንድ እንትን ተፍሲር ጠቀሱና ተፍሲሩ ራሱ ያስበላቸዋል። አክቹዋሊ ስም ጠቀሱና በቃ ትንሽ እንደዚህ እሷን እንትን አሉና ኦልሞስት 4 መስመር ምናምን ነገር ነው። ምንም አላብራሩትም። እዛው ተፍሲር ላይ ቀብራቸዋል። ተፍሲሩ መልሶ ራሱ ይጋጫል እና አንዷን እነሱ ለምትስማማቸው የመሰለቻቸውን ጠቀሷት። እስቲል እሱ ራሱ ያስኬዳቸው እንደ እሷን ጠቀሷትና ከዛ በኋላ እንደዚህ አይነት ጥያቄ ከመጠየቅ ተቆጠብ የሚል ኮንክሉዥን ሰርተው ጨረሱት ማለት ነው። እና ድክም ያደረገኝ ምላሽ ነበር። ኤኒዌይስ አንድ አንብበው ክርስቲያን እሱን። ኦኬ እሺ። ሱረቱል ጣሃ ከቁጥር 9 ጀምሮ ያው አላህ ለሙሳ የተገለጠለትን እንዲህ እያለ ይተርካል። አንብብላችሁና ሙስሊሞች ትመልሳላችሁ። እሺ ቁጥር 9 ላይ የሙሳ ወሬ በእርግጥ መጥቶልሃል ይላል። የሙሳ ወሬ በእርግጥ መጥቶልሃል። ቁጥር 10 እሳትን ባየና ለቤተሰቦቹ እዚህ ቆዩ፣ እኔ እሳትን አየሁ፣ ከእርሷ ችቦን ላመጣላችሁ ወይም እሳቲቱ ዘንድ መሪን ላገኝ እከጅላለሁ ባለ ጊዜ አስታውስ ይላል። ስለዚህ ምን አለ? ሙሳ እሳትን ነገር አየ። ለቤተሰቦቹ እናንተ እዚሁ ቆዩ፣ እኔ ከዛ እሳቲቱ ዘንድ ይዤ ላምጣላችሁ ችቦ በማለት ነገራቸው ማለት ነው። ቁጥር 11 ላይ ወደ እሳቷ ሄደ ማለት ነው። በመጣትም ጊዜ ወደ እሳቷ ሲሄድ ምን አለ? ሙሳ ሆይ በማለት ተጠራ። እሳቷ ጋር ሲደርስ ምን አለ? ሙሳ ሆይ ተብሎ ተጠራ። ቁጥር 12 ላይ
ያ የጠራው አካል ከእሳት ውስጥ እኔ ጌታህ ነኝ መጫሚያዎችህንም አውልቅ አንተ በተቀደሰው ሸለቆ በጥዋ ነህና አለው። እዛ እሳት ውስጥ ያለው አካል ሙሳ ሆይ ብሎ ከጠራው በኋላ እኔ ጌታህ ነኝ መጫሚያዎችህን አውልቅ አለው። ቁጥር 13 ላይ እኔም መረጥኩህ የሚወርድልህንም ነገር አድምጥ፣ እኔ አላህ እኔ ነኝ ያለ እኔ አምላክ የለምና ተገዛኝ፣ ሶላትንም እኔን ለማውሳት ስገድ አለ። ኦኬ እንግዲህ እዚህ ጋር እሳት ውስጥ ነው ያናገረው አካል ሆኖ ያናገረው ማለት ነው። አሁን ሙስሊሞች ሀሊማ አለሽ ወይም ሁሴን ሙሳ አረብኛ ስም ደግሞ ከስር አለ። ሎክ ሰላም እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። መልካም ኦኬ። ይህን ክፍል ትፈስረዋለህ? ታስረዳናለህ? አዎ ትንሽ ትንሽ ላስረዳሃለሁ። እሺ ቀጥል። ይሄን በተመለከተ ይሄ ቁርአን ላይ የሰፈረው ምን መሰለህ? ይሰማል? ይሄ አሁን ስለ ሙሳ ነው ይሄ አይደለ? ቀጥል። የሙሳ ታሪክ ለሙሐመድ ሰለላሁ ዐለይሂ ወሰለም በትረካ አይነት ለትምህርት የተነገራቸው እንጂ ሙሳ ያለፈውን እየተረከለት ነው። በቃ ባጭሩ አላህ ለሙሐመድ ያለፈውን እየተረከለት ነው። ለሙሳ የተገለጠለት እንጂ ይሄኛው ሙሳ እኛን የሚመለከት አይደለም። ያን ታሪክ ነው የነገረው ያለው። ኦኬ ለሙሳ የተገለጠለት አካል አንተን አይመለከትህም? ለሙሳ የተገለጠለት አካል አንተን አይመለከትህም? እኛን አይመለከትም። ኦኬ ስለዚህ የሙሳ አምላክ ለአንተ አይመለከትህም ማለት ነው። አይመለከትህም አላህ አይመችም። ረድዬ ልጅ አይመለከተንም አለ። አትሳቃ አስረዳኝ እንጂ አንተ ካወቅ አስረዳኝ። አንተ ሙሳ የምን ተከታይ ነው? አንተ እኮ ነህ። ላ ሙሳ የምን ተከታይ ነው? በቀደም አንዴ ክርስቲያን ቀጥል። ትላንትና እኮ ኦኬ አብርሃም የሚከተለውን ንገረኝ አልኩ። እሺ አንዴ አብርሃም ሌላ ነገር መሰለኝ። ሁሴን ለሙሳ የተገለጠለት አካል እሺ ማን ነው? ሙሳን ያናገረው አካል እሳት ውስጥ ሆኖ ሙሳን ያናገረው አካል ማን ነው? ማን ይላል? ፈጣሪው ነው። ኦኬ ያ ፈጣሪው ምን ውስጥ ሆኖ ነው ያናገረው? ፈጣሪ የፈለገበት ሆኖ ማናገር ይችላል፣ መብቱ ነው። አርሹ ላይ ሆኖ ነው ወይስ እዛ እሳት ውስጥ ሆኖ ነው ያናገረው? የፈለገበት ቦታ ሆኖ ማናገር ገደብ የለበትም። ስለዚህ ወደ ምድር መጥቶ ነበር ማለት ነው የፈለገበት። እናመሰግናለን። ባይዘው ይሄ ሙስሊሞች ለዘወትር ክርስትናን የምትጠይቁት ነገር ነው። አሁን እዚህ ጋር እየተመለሰላችሁ ያለው ማለት ነው። አምላክ እንዴት ሰው ይሆናል ብላችሁ የምትጠይቁት ጥያቄ ይሄው አላህ እሳት ውስጥ ገብቶ እጽዋት ውስጥ ሆኖ አናግሮት ነበር ሙሳ። ስለዚህ ፈጣሪ የፈለገውን ነገር ማድረግ ይችላል ሲባል የእናንተን ብቻ የሚመለከት አካቦት ማለት ነው። አንድ እድል ስጦኝ ነኝ። አንዴ ሙሳ ፕሮፋይል ትቀያየራለህ። በቃ አንተ በደንብ አስተውሉ። እንዴት በሆድ ውስጥ ይገባል ፈጣሪ? እንዴት ፍጡር ውስጥ ይገባል ፈጣሪ የሚለው አካል መጠን ነው የሚዳኛቸው ማለት ነው። ሰፊ ቦታ መግባት፣ ጠባብ ቦታ መግባት ነው ማለት ነው። ሉክ እነሱ መንፈስ ነው ብለው ወለማያምኑ ናቸው። በደንብ አስተውሉ። አምላክ መንፈስ ነው ብለው አያምኑ። ራሱን የቻለ ማንንም አይመስል አካል ዛት አለው ብለው የሚያምኑ አካላት ናቸው። እነኛ አካላት አሁን እንግዲህ እናያለን። እስቲ ምላሾቻቸውን በደንብ እንቀጥላለን። ኤደስ ቀጥል ሙሳ። ባዳ መጣ ከአሁኑ ጋር ምን አገናኘው? አለን እና የቱ ጋር ነው? ለምሳሌ እሳት ሰው ሆኖ እሳት ውስጥ ገባ የምትለው የቱ ጋር ነው? ማስረጃ እስቲ ያሳይ። ምንድን ነው የምትለው? እሺ አንድ ጊዜ ትቀጥላለህ። 1 ሚሊዮን ገባ። 1 ሚሊዮን ገብተናል። ሁላችሁም ኮንግራ ማሻአላ ያው የሁላችንም አካውንት ደግሞ ነው 1 ሚሊዮን አካውንት ገብቷል። እንግዲህ እንደ እግዚአብሔር ፍቃድ ደግሞ ከዚህ በላይ 2-3 ሚሊዮን ገብተን ከዚህ በላይ የበለጠ የምንሰራበት አካውንት
ያድርግልን። 1 ሚሊዮን ገብተናል ማለት ነው በአሁኑ ሰዓት በዚህች ሌሊት። እፎይ ምን ትላለህ ለዚህ ለ1 ሚሊዮን? የዛሬ ዓመት እንዲዘጋ ነበረ። ዛሬ ለሙራድ ላኩለት። ሙራድ ኮንግራ ካላለኝ እኔ ይበሳጫለሁ። ሙራድ ታደሰ እንዴት ነህ? አብዛኞቹ እሱ ተማሪዎች ናቸው። ባይዘ አካውንቴን ያሳደጉት እሱ የላካቸው ናቸው። ታስታውሳላችሁ? የዛሬ ዓመት ወደ 29,000 ላይቫችንን የተከታተሉት እሱ አንድ የላካቸው ነበሩ። ሪፖርት ሊያደርጉ መጡና ሲያዩ በመረጃ እንደሚወራው ብለው ፎሎ አድርገው ነው የወጡ ማለት ነው። እና የሙራድ ተማሪዎች ናቸው አብዛኞቹ። እርግጠኛ ነኝ ሙሳ ራሱ የኔ ሙራድ የላከን አሁን ለታ ሁለቱ መጥተው ተናግረዋል። ሙራድ የላከን በመረጃ ምን አውርተህ ታውቃለህ? ኧረ ተው ሙሳ። ሙራድ ነው የላከ? ማን የላከ? አትዋሽ። ሙራድ ከላካቸው ውስጥ አለ። እኔ በራሴ ነው የምንቀሳቀሰው፣ ማንም አይልከኝም። እርግጠኛ ነህ? ዘንድሮ ልጹምበት እኔ ስለፎይ አይገባኝም ብሏል እና አመቱን ሙሉ አምና አንተ አሁን በመረጃ ሰው ሆነ ነው በመረጃ ማወራው የምትለው ወይ? እኔ ማለት ሙሳ እኔን ቻሌንጅ ታደርገኛለህ? እኔ 1 ሰዓት ባለማቋረጥ አንድ ሰዓት ባለማቋረጥ መረጃ እየጠቀስኩኝ አወራለሁ ምንም ሳላይ ማለት ነው። እጄ እንዲያርግ የለ ኦኬ። እኔም እስልምና ለቀ ክርስትና ትገባለህ? አዎ እኔም አንተም ሙስሊም ትሆናለህ። እኔ መጽሐፍን አውጥቼ ግልጽ አድርጌ እንትን እልሃለሁ። ገባህ? አሁን ቻሌንጅ አድርገኝ። እኔ ጭንቅላት እንደናንተ ኡስታዞች አጤርራ ቤዝድ ያደረገ እንዳልሆነ እንድታምን ዘንድ እንዲህ እያልኩ ማለት ነው። እንዲህ እየልህ ምንም ሳላይ 1 ሰዓት በትንሹ ፉል መረጃ እየጠቀስኩ 1 ሰዓት ላውራ። የአንተ ኡስታዞች እዛ አጤርራ እንደዚህ እያደረጉ ለማጭበርበሪያነት ቀባብተው ድራማ እንደሚሰሩት እንዳልሆነ ላሳይህ። ክርስትና ትቀበላለህ ዛሬ? አዎ እኔም እቀበላለሁ። አንተም ክርስትና ትቀበላለህ? እስልምና ትቀበላለህ? ካንተም እስልምና ማስተኛ አስተምሮ ነው። እስልምና እንደምቀበላለሁ እኔ እና ለምን እቀበላለሁ? እኔ አንተ መረጃ የለም ስላልከኝ ነው። ማስረጃ እኮ አታምንበት ማለት ማስረጃ አታምንም። ችግር እኔስ አይ አንተ ምን መረጃ የምታውቀው ነገር አለ እና ነው። ለማንኛውም ወደ ቶፒኩ መልሰው ክርስቲያን በቃ ይበቃናል። ባወራ አይደለም አባቴ። ቶፒካችን ላይ እንመለስና እሺ ሙሳ ጥያቄያችን አለ ተራራው ተገልጧል አይደለ ሙሳ? እና ተገልጦለታል። አሁን ለምሳሌ እኮ እዚህ ጋር አያሳይም። እኔ ሰምቻለሁ ሐዲስ ላይ እና እንዴት እንደተገለጠ እኮ እንትን አይደለም አያብራራም። እሺ እኮ እኛም ጥያቄያችን እኮ እሱ ነው። ስላልተብራራ እኮ ነው። እስልምና ሁሉን ነገር አብራርቷል ይላል። በደም መሰውል ሱራ 1689 ሱራ 614 ሱራ 615 ሱራ 1211 ላይ ግልጽና የተብራራ ነው። ነገሮቹ ሁሉ አብራሪ ነው ይላል ቁርአን። እና ግልጽና የተብራራው አምላክ ከሌሊቱ 1/3 እንደሚወርድ ሽታውም የለ አምላክ ለተራራው ተገለጠ ለሙሳ ብለህ የምትለው እንዴት ነው የተገለጠው ተብለህ ስትጠየቅ እንኳን ቁርአንህ ላይ ሐዲስህ ላይ የለም ማብራሪያ። እዚህ ጋር መብቶ ነው ገባህ? እንትን አይደለም። ስለሱ ደግሞ እጆቹ ራሱ አታመሳስሉ ብለዋል። እዚህ ጋር እንዴት እንደተገለጠ እኮ ማሳየት ወይ ማሳወቅ የለበትም። ገባህ? ሌላው ነገር ደግሞ ሁሉም ነገር ግልጽ ነው። ትረዳዋለህ ካንተ ምንም ግልጽ አይደለም። ምክንያቱም እኛ ጋር መታችሁ ስትጠይቁ ግን ኦኬ የተገለጣል አልተገለጠ ትልቅ ጥያቄ መስሏችሁ ነው። በጣም ለም የሆነ በጣም ደካማ የሆነ በጣም የወረደ ጥያቄ ነው ለኛ ይሄ። ምክንያቱም ከግብር አንጻር ለማን ምን እንደሚነገር እኛ ጠንቅቀን ስለምናውቅ ማለት ነው። እቺን ጌም እንጫወታትና እስኪ የተገለጠው አካል አላ ተብዬው ምኑ ነው የተገለጠው? ሙሉ ነው የተገለጠው ወይንስ ያልተገለጠ ነገር የሚቀረው አለ? አስታልስት ኢየሱስ ተብዬው ይሻላል ወይ አላህ ተብዬው ይሻላል? አሁን እንዴት ነው የምትናገረው? አላህ ኢየሱስ ተብዬው ይሻላል አላህ ተብዬው ይሻላል የሚል ንግግር አትናገር። አላህ መሐመድ ነው የፈጠረው። ኢየሱስ ሁሉ አምላክ የሁሉ ጌታ ነው። በደንብ አስተውል። እሳትን ባየና ለቤተሰቦቹም ቆዩ እኔ እሳትን አየው ከእርሷ ችቦን ላምጣላችሁ ወደ እሳቲቱም ዘንድ መሪን ላገኝ ከጅላለሁ አለ። የሙሳ መሪ ማን ነው? እሱ ሙሳ አንተ ራስህ ሙሳ ነው ለካ ስሙ። የሞክሽህ መሪ ማን ነበር? ኢንሻአላህ ተግባር መሪው ማን ነው? ስሜ ራሱ አብሽር አታስብ። መሪው ማን ነው? መሪው ማን ነው? የሙሳ እሺ አብራራ እስቲ አንበበልኝ እንደገና መልስ ሊኖረው ይችላል እዛ። ክርስቲያን ቀጥልሽ። እኔ ደከመኝ። ኦኬ እሺ በደንብ አድምጥ ሙሳ። ኦኬ
እሳትን ባየና ለቤተሰቦቹ እዚህ ቆዩ፣ እኔ እሳትን አየሁ፣ ከእርሷም ችቦን ላመጣላችሁ ወይም እሳቲቱ ዘንድ መሪን ላገኝላችሁ እከጅላለሁ አለ። ማንን ነው አሁን ቤተሰቦቹ እንደዚህ እያላቸው ነው አይደለ? መሪ ያለው ብሎ የተናገረው ማንን ነው? መሪን ላገኝ እከጅላለሁ ያለው የሚመራው ማን ነው? ሙሳን። አሁን ለምሳሌ የሙሳ በላይ አካል እኮ አለ። ለምሳሌ በሰሃቦች እንትን እና በቃ ብዙ አረብ ስሞቻቸው የሚጠቀሱ እንትን አለ ሰሃቦቻችን ማለት ነው። በዛ ስታይል ሊሆን ይችላል። እዚህ ጋር መሐመድን የሚመራው ማን ነው? ሰሃቦቹ ናቸው እንደ መሐመድን የሚመሩት? ለምን ወደዛ ወደ መሐመድ ትሮጣለህ? አንተ ምንድነው ስሜት ወደ መሐመድ የምትሮጣው? ወይኔ አንገት መቆረጥ አለበት ግዴታ? የኔን አንገት ሁሌ ስታት ይናፍቃል። በደንብ አስተውል። ሙሳና የመሐመድ ሰሃቦች ምን አገናኛቸውና ነው ታዲያ? የሙሳ መሪ ማን ነው ስንል ሰሃቦቹ ምናምን ትለናለህ። ሰሃቦቹ መሐመድ ተከታይ ናቸው። ሙሳ ደግሞ አስቀድሞ የነበረ ሰው ነው። ሙሳ መነዛዘር ካለበት ያኔ ሙሳ መነዛዘር ካለበት ከሰሃቦቹ ሳይሆን ከመሐመድ ጋር ነው። ምክንያቱም ነብይ በነብይ ደረጃ ማለት ነው። ነብይ ነው ብለህ ስለምታምን ነብይ ነው ያልከውን ሙሳን ከመሐመድ ሰሃባ ጋር እኮ እያነጻጸርክ ነው። እዛ ፌር ማነጻጸር አይደለም። ለምን ታወሳስባለህ? አሁን አንተ ምንም አላወሳሰብኩ። አምላክ እሳት ውስጥ ሆኖ ተገልጧል? አልተገለጠም። ማን ነው ያለው? የቱ ጋር ማስረጃ? የቱ ጋር ነው እንዲህ የሚለው? አንብበው። እሺ አንብብልኝ። አንተ ሰውዬ በጣም አስቸገርከን እኮ። ማስቸገር አለ። የምታስቸግረው እኮ አንተ ነህ። ያለ ማስረጃ ታወራ። ኦኬ እሺ፣ ችግር የለውም። ና እንዴ፣ ችግር የለውም። ና አንብብለትና ኮንቴክስቱን እያየን ከዛ በኋላ ራሱ ያስረዳናል ማለት ነው። ስለዚህ ወደዛች ችቦ ስትቀጣጠል ወዳያት እሳት መጣ። ከዛ በኋላ በመጣም ጊዜ ሙሳ ነው የመጣው። ማን ነው መጣው? ሙሳ። እሺ። በመጣም ጊዜ ሙሳ ሆይ በማለት ተጠራ። ማን ነው የጠራው? ወደ እሳቷ ከመጣ በኋላ ሚዩት አላደረክም። ሙሳ ተበላ። ወይኔ እያለ ነው። ኖ እኔ ምን አሁን ለምሳሌ እኮ ምን የሚል ነገር እኮ አይደለም ወይ እስልምና እኔ አይደለም የምመራው። ገባክ? እኔ ከኔ በላይ የሚያውቅ ሰው አለ ብያለሁ ሰሞኑን። ያው እኔ እውቀት ባልተቤት አይደለሁም። እዚህ ጋር ግን ባወቁት ያክል ለመመለስ እንትን አለኝ፣ መብት አለኝ። ካላወቁም ችግር የለውም። ምን የሚያሳፍር ነገር አይደለም። ገባ? ያ ቀጥልሽ። ኦኬ ተረዳኝ። እና አብራራልኝ። አልገባኝም ነው፣ አብራራልኝ። ስለዚህ ሙሳ ቤተሰቦቹን እዚህ ቆዩ አላቸውና በርቀት ተራራ ስር እሳት ሲነዳ አየ። እሳት ችቦ እመጣለሁ አላቸው። እናንተ እዚህ ሆኑ ብሏቸው ቤተሰቦቹን ትቶ ሄደ። ልክ እሳቱ ጋር በመጣ ጊዜ ሙሳ ሆይ በማለት ከዛ ቦታ ተጠራ፣ ከእሳቱ ጋር ማለት ነው። ያ የጠራው አካል ማን ነው? ሙሳ ፈልጎት ሄደው መሪ ለማግኘትም ችቦ ለማምጣትም ነው። የጠራው አካል ደግሞ ከእሳቱ ጋር ሆኖ እኔ ጌታህ ነኝ። ማን አለው? እኔ ጌታህ እኔ ነኝ፣ መጫሚያዎችንም አውልቅ፣ አንተ በተቀደሰው ሸለቆ በጡህ ነህና አለው። የሙሳ ጌታው ማን ነው? እሱ ሙሳ ጌታ አላህ ነው እንጂ ማን ነው? ወይኔ ስለዚህ እሳቱ ጋር ሆኖ የጠራው አላህ ነው ማለት ነው። ለምን እሳት ውስጥ ሆኖ ካልጠራው ላይ መጥራት አይችልም ነው? አይ አይደለም፣ እየተስማማን እንዴት ነው? ስለዚህ እሳት ውስጥ ሆኖ የጠራው አላህ ነው ማለት ነው። ሙሳን አርሽ ላይ ሆኖ ስንትን መጥራት አይችልም ወይ? ግዴታ እሳት ውስጥ መሆን አለበት አላህ? የቱ ጋር ሆኖ ተጠራ? ከየቱ ጋር ተጠራ ነው የሚለው? እስቲ የቱ ጋር ለምሳሌ እሳት ውስጥ ሆኜ የጠራሁት የሚለው ነገር አሳየኝ እስቲ። አላህ በመጣትም ጊዜ ሙሳ ሆይ በማለት ተጠራ፣ እኔ ጌታህ ነኝ፣ መጫሚያዎችንም አውልቅ፣ አንተ በተቀደሰው ሸለቆ በጡህ ነህ አለው። አይደለ? ኦኬ። የቱ ጋር ነው ያለው እንደዛ? እና የቱ ጋር ለምሳሌ እና አርሽ ላይ ሊሆን ይችላል። የቱ ጋር እሳት ነኝ የሚሉ እሳት ከላይ ነው የጠራው? ከላይ ነው የጠራው? እሺ ችግር የለውም። መልካም። እዚህ ጋር ግን ተስማማን አይደል? ጠሪው አላህ ነው፣ የተጠራው በአላህ ነው አይደለ? አዎ ተስማምተናል። ኦኬ ከፍ አድርግልን ክርስቲያን። አንብብ። እኔም መረጥኩህ የሚወርድልህንም ነገር አድምጥ አለው። እኔ አላህ እኔ ነኝ፣ ያለ እኔ አምላክ የለም፣ ተገዛኝ፣ ሶላትንም እኔንም ለማውሳት ስገድ አለው አይደለ? አዎ። ስለዚህ የጠራው አካል ወደ እሳቷ ጋር ሄዶ አላህ እንደሆነ ተማምነናል።
ለምን አታምናኝ? ወደ እሳት ለምን ይሄዳል? አሁን እዚህ ጋር የቱ ጋር ነው? አስረዳኝ እስቲ፣ ማስረጃ እስቲ። እሳት ጋር ሆኜ የጠራሁት የሚል ቦታ አሳይ። አርሽ ላይ ሆኖ መጥራት እሱን አሳያለሁ። ችግር የለውም። ኦኬ ሱራ 27 አንዴ ክፈተው። ኦኬ አንብበው አሁን። እሺ ሙሳ 7 ነው። ያ ሙሳ ለቤተሰቦቹ እኔ እሳትን አየው። እሺ ከእርሷ ወሬን አመጣሁላችሁ ወይም ተሞቄ ዘንድ ከእርሷ ወሬን አመጣላችኋለሁ ወይም ትሞቁ ዘንድ የተለኮሰች ቦን አመጣላችኋለሁ። ከቦታው እኮ ዛዲያ ሲሄድ እሳት የለም ነበር። ኦኬ እና ያለን እሺ ቀጥል። አንብበው መልስ አለ። ሁሉንም እንትን አትበሉ፣ አታውሳሱ። እሺ አንብብ። ኦኬ አንብብልኝ። ብዙ አይታይም፣ እያነበብክ ነው። እሺ በመጣትም ጊዜ እንዲህ በማለት ተጠራ፣ በእሳቲቱ ያለው ሰውና በዙሪያዋ ያሉት ሁሉ ተባረኩ፣ የዓለማቱ ጌታ ጥራት ይግባው። ይሄንን ማን የተናገረው? የሆነ ማስረጃ ይኖራል እዚህ ጋር። አሁን ለምሳሌ ጌታ አይደለም እንትን አላህ አይደለም የጠራው እዚህ ጋር እንትን በዛኛው ላይ አላህ ነው የጠራው። ቆይ ሙሳ እኮ ነው ሰው የሚለው አረብኛው ላይ የለም አክቹአሊ። ስለዚህ ምንድነው እሱ ትርጓሜ እንደዚህ ነው የሚለው፣ በመጣትም ጊዜ እንዲህ በማለት ተጠራ፣ በእሳቲቱ ውስጥ ያለውና በዙሪያዋ ያሉም ተባረኩ፣ የዓለማትም ጌታ አላህ ጥራት ይገባው ነው የሚለው። እሺ እንዴት ተረዳው እኮ? አሁን በእሳቲቱ ውስጥ ያለ አለ፣ በእሳቲቱ ዙሪያ ያለ አለ። ሙሳ ደግሞ ወደ እሳቲቱ ጋር ሄዷል አይደለ? ኦኬ አልገባም? አሁንም ገብቶኛል። አንተ እሳትን አይቶ ነው ሄደው ሙሳ። አልገባ ና ልለጥፍ ከፍ አድርጌ ከማዋረድህ አስረዳኝ ብትል አይሻልም? ለምንድን ነው የምታወረደው? አንተ ራስህ ተዋረድ እንጂ። ወይኔ ምንድነው እሱ እንደገባው ሰው አክት የምታደርገው? ገብቶሃል ሀሳቡ ያልኩት? በደንብ ነው ገባኝ። አንተ ራስህ ታውሳስባለህ። ከዚህ ጋር ተረዳ። ገባክ? እስኪ አሁን ስለ ሙሳ እንዴት እንደተገለጠ እስኪ ያስረዳ። ተገባ። አንተ ራስህ እንዴት ነው የምትረዳው? ቀጥል እስኪ፣ የገባህን አስረዳ። እኔ ለምሳሌ አንተ ነህ ከአንተ መጽሐፍ ከፍተህ እንትን የምትለው። እኔ ለምሳሌ 2 ስልክ የለኝም። እኔ አውጥቼ ውጥንቅጡ አውጥቼ እንትን አሳያለሁ። አሁን ታውሳስባለህ ነው እዚህ ጋር አትረዳም። ለምሳሌ ለማስረዳት እየሞከርኩ ነው በቻልኩት ያቅም። ገባ? እኔን ተወኝና እንዴት እንደተገለጠለት እንዴት እንደሆነ ክስተቱን እስቲ አስረዳል። እየተረዳህ ነው እኮ እያነበበልክ ነው። እንትን ማን ነው ክርስቲያን የሚባለው? ተረድቼዋለሁ ስላልክ እስቲ ሐሳቡን ንገረን እስቲ። ጭመቅና ይጨመቅልክ እንዴ? ቀጥለው። እዚህ ጋር ለምሳሌ የተከራከርከው አላህ እሳት ውስጥ ሆኖ ነው የተጠራው። እኔ ደግሞ አይደለም የትም ቦታ ሆኖ መጠራት ይችላል አላህ ነው የምልቀባ። የትም ይሁን እኔ እሱ አይደለም አሁን ፖይንቴ ምንድነው? እንትን በለኝ። አሁን የገባህን አስረዳን እና ገባኝ እያስረዳሁ ነው እኮ። እንዴት እንደተገለጠለት ደግሞ አላሳየም አላህ። እንዴት አንተን አላለም? ገባ? ተገለጠለት ነው ብቻ ነው የሚለው። ገባ? እዚህ ጋር እኔ አሁን እንደዛ መሆኑን ባሳየ ትወጣለህ ከእስልምና ለቀህ? አላህ ለማንኛውም እኔ ነኝ የሚለው ብቻ ካናበብ ኦኬ ነው። ለምን ወጣው? አዳም ከሰዓቱ ጋር መሆኑን እኔ ያሳያለሁ። ችግር የለውም። አንተ ከአርሽ በላይ ነው የተጣራው ብለሃል። ታዘጋጃለህ፣ መልስ ታመጣለህ። እኔ ግን ከሰዓቱ ጋር እንደተጠራ አሳያለሁ። ኤኒዌይስ ከ28ን አዘጋጅልኝ፣ ቁጥር 28 ጀምረህ በደንብ አስተውል። ይህን ክፍል አንዴ ዝቅ አድርግልኝ በደንብ። ቶሎ አትውጣ፣ ቆይ አትውጣ አንዴ ክርስቲያን። ሉክ በመጣትም ጊዜ ስላልገባ ነው ሳይገባ አትከራከር። በመጣትም ጊዜ ፕሊስ ወይንም አውራሽ ቀጥል፣ ልቀቅልህ። ሳወራ ግን ኢንተራፕት አታርገኝ። ኦኬ አንተ ተራሰጥም ችግር ነው እኮ። ይኸው ቀጥል። አሁን እዚህ ጋር ነው ያልኩህ። የትም ቦታ እሳትም ውስጥ አሁን ለምሳሌ እሳት ውስጥ የሚል ቦታ አታሳየኝም። ወሬ ነው የምታወራው እንጂ አሳየኝ እስቲ።
ጨርስ። እኔ ላብራራው። አብራራ ጨርስ። መልካም ሉክ ሙሳ በርቀት እሳትን አየ። እሳትን በርቀት ተራራዋ ጋር አየና ቤተሰቦቹን እዚሁ ቆዩ፣ መሪ ልብ በሉ፣ መሪና ችቦ መሪ ላገኝ ፈልጋለሁ፣ ችቦም ላምጣ ብሎ ሄደ። በሄደበት ሰዓት ላይ በመጣትም ጊዜ ሉክ ወደ ሰዓቲቱ በመጣ ጊዜ እንዲህ በማለት ተጠራ፣ በሰዓቲቱ ያለውና በዙሪያዋ ያሉ ሁሉ ተባረኩ። ሰዓቲቱ ውስጥ የሆነ አካል አለ፣ በዙሪያዋ በሰዓቲቱ አካባቢ ደግሞ የሆነ አካል አለ። ሰዓቲቱን የዞሩ አካባቢዎች አሉ። ሉክ ሰዓቲቱ ውስጥ የሆነ አካል አለ፣ በሰዓቲቱ ዙሪያ ደግሞ ሌላ አካል አለ። ከዛስ የዓለማት ጌታ አላህ ጥራት ይገባው፣ ሙሳ ሆይ እነሆ እኔ አሸናፊው ጥበበኛ ነኝ የሚለው ጥበበኛው አላህ ነኝ አለው። ምን አለው? ስለዚህ ወደ እሳቷ ጋር በሄደ ሰዓት እሳት ውስጥ የሆነ አካል አለ፣ እሳቷን ዙሪያዋን ያካበቡ አካላቶች አሉ። ሙሳን ምን አለው? ሙሳ ሆይ እኔ አሸናፊው ጥበበኛው አላህ ነኝ አለው። አይደለ? ተስማማን? እዚህ ድረስ ተስማማን? እዚህ ድረስ ተስማማን። ኦኬ። አሁን ሱራ 28 ክፈትልኝ ክርስቲያን። ሱራ 28 29 አንዴ ክፈተው። ሙሳም ጊዜውን በጨረሰና ከቤተሰቦቹ ጋር በሄደ ጊዜ ከጡር ተራራ ጎን እሳት አየ። ለቤተሰቦቹም እዚህ ቆዩ፣ እኔ እሳትን አየው፣ ከእርሷ ወሬን ወይንም ትሞቁ ዘንድ ከእሳት ትንታግን አመጣላችኋለሁ አለ። ከፈርገው በመጣትም ጊዜ ከሸለቆዋ ዳርቻ ከዛፊቱ በኩል በተባረከችው ስፍራ ውስጥ ሙሳ ሆይ እኔ የዓለማት ጌታ ነኝ በማለት ተጠራ። ከየቱ ጋር የተጠራው? ያና ተጣራ። ለምሳሌ እሳት ጋር የሚለኝ አሳየኝ እስኪ፣ የቱ ጋር ነው? ከየቱ ጋር የተጠራው? ወይኔ ለምሳሌ ማስረጃ አወጣለሁ ብለህ ነው እዚህ ጋር መጣው። የቱ ጋር ነው? እኔ አላህ እሳት ውስጥ ነኝ ብሎ የተጠራው እያልኩ እኮ ነው። እንደዚህ ማለት ጭንቅላት አለ ለካ። በመጣትም ጊዜ ከሸለቆው ቀኝ ዳርቻ ከዛፊቱ በኩል በተከበረችው ስፍራ ውስጥ በተከበረችው ስፍራ ውስጥ ሙሳ ሆይ እኔ የዓለማት ጌታ እኔ ነኝ በማለት ተጠራ። እሺ እንዴት ተረዳው አንተ? መዝሙር ያረድ እንኳን እንዳቆያችሁኝ። ፎይ ሰላም ይሁን ለሁላችሁ እህትና ወንድሞቻችን ሰላም ብያለሁ። ውሃ ግን ጠጣ መሀል ላይ ቆይ ያስብላል። እየጠጣው ነው። ሙሳዬ እኔ ዙሪያ አምጥቼ መረጃዬን እኮ ጨረስኩኝ። ከአርሽ በላይ ነው ብለህን እኮ ጨረስኩ፣ ገደልኩብህ እኮ። ኖ አላስረዳም። መቼም እንትናት በተከበረው ስፍራ ውስጥ የተባለው የት ነው? እሺ አርሽ በላይ ነው እና የተከበረ ስፍራ ውስጥ አርሽ በላይ፣ አላህ ከአርሽ በላይ ነው። ኦኬ በተከበረው ስፍራ አርሽ ቦታ ነው ሄደው። ቆይ በእግዚአብሔር ቆይ። ስለዚህ በተከበረው ስፍራ ውስጥ የተባለው ከአርሽ በላይ ነው ማለት ነው አላህ። ያ ማለት ደግሞ የት ነው? ከሸለቆ ቀኝ በኩል ነው። እፎይ ከሸለቆ ቀኝ ዳርቻ ሸለቆን እና ከዛፊቱ በኩል ሸለቆ የምትለው ወይኔ ይበላቸው። ኧረ ተው ፎቶ አምላኪዎች ተረዱ፣ ተው አድቡ። አው ጭንቅላት አልባ እያመለክረፍ ሙሳት ባለ ፎቶ አምላኪ ጭንቅላት አልባ አጨማደቅ። ይበቃል፣ በቃ ሸኘው ሙሳን። ይበቃዋል ለዛሬ። ይብቃ። ቻው። እሺ ቻው። ቀዳዳ። እሺ ቻው። አረ እስማም ድንቁርና ጌጥ በጣም ነው የሚገርመው የምር። ሁሴን ቀጥል፣ ወይም ደግሞ ከስር ያለሽ ወታች። እሺ እኔ እኮ ጨረስኩኝ። ይሄኛው እኮ እኛን አይመለከትም አልኩ። ይሄ ሙሳን የትም አስተምረው ሰላም እንዴት ይንገረው። ኦኬ አንተ ደግሞ ጭራሽ አይመለከትም። አዎ ሙሳን የትም አስተምረው የትም ማለት ነው።
ኦኬ አላህ ያለው ብለህ ነው የምታምነው? ለምን መሰላ የሙሳ ጊዜ ትእዛዝ ለሙሳ በነበረበት ጊዜ ላልነበሩት ሰዎች ብቻ የተሰጠ ትምህርት ነው። አላህ ያለው የፈለገበት ይኖራል። ያን ይለያል። የፈለገበት ስትል ደስ ያለው ቦታ። ኦኬ አሁን ለምሳሌ አላህ እዚህ በሁሉ ቦታ አለ ብለህ ታምናለህ? በሁሉ ቦታ አለ አላህ? ድንበር የለበትም። ኦኬ ድንበር የለበትም። አላህ የመታየት አቅም ይታያል። አላህ ከፈለገ መታየት ይችላል፣ ካልፈለገ አለመታየት ይችላል። መብቱ ነው። እንደዛ ሚል የለማ። ምክንያቱም በቂያማ ቀን እንደምታዩት ስለሚናገር መታየት የሚችል ከሆነ በደንብ አስተውል፣ የሚታይ ከሆነ በሁሉ ቦታ ላይ ሊኖር አይችልም። ምክንያቱም ካለ በሁሉ ቦታ ላይ ላዩ ይገባል። ማይታይ አይደለም በባህሪው የሚታይ ስለሆነ፣ ምክንያቱም በቂያማ ቀን እንደምታዩት ስለሚያስቀምጥ ማለት ነው። እዚህ ጋር ምን አለ መሰለህ አንድ ሳትከው ነገር ማለት ነው። ኦኬ አሁን ያለነው ዓለመት ዱንያ ነው ያለነው። ኦኬ የዓለመት ዱንያ ላይ ባለንበት ሰዓት ያለውን ትምህርትና ከዓለም ከፈረሰች በኋላ የሚመጣውን ትምህርት ጨምር አታውራው፣ አታገናኙ፣ ይለያያል። ምን ልዩነት አለው? አላህ ላይ ለውጥ ያመጣበታል። ታይም ማተር ያደርገዋል። አላህ መሰለህ እቺ ምድር ትበታተናለች። ሁሴን አይዋ ተበታተነን የጠየቅኩህ እኮ የአላህን ሲፋት እንጂ የፍጡርን ባህሪ አይደለም የጠየቅኩህ። የአላህ ባህሪ ስለዚህ በታይም ገቨርን የተደረገ ነው እያልከን ነው? ታይም ይገዛዋል አላህን እያልከን ነው? እንደፈለገ መሆን ይችላል አልኩህ እኮ። ስለዚህ ባህሪው በታይም ውስጥ የሚለዋወጥ ከሆነ እኮ ፈጣሪ አይደለም እያልከን እኮ ነው ወዳጆችን። በታይም መለዋወጥ ሳይሆን ማለት ነው አሁን እሱ ለኛ አሁን ባለንበት ሰዓት ለኛ እንድንከተለው እንድናምን ነው የነገረን እሱና እኛ አሁን ከህይወት በኋላ በአዲስ ህይወት ለሚመጣው ህይወት የሚነግረን ያኔ ስንደርስ እንዴት እንደሚገለጽ አስቀምጧል። ሲደርስ እናየዋለን። የሚለወጥ ነገር የለውም አይደለ? ይለወጣል እንዴ? ይለወጣል። ይታያል ብሏል። እንዴት ይታያል? እናየዋለን። ኦኬ በመገለጥ ነው ወይንስ በባህሪው ነው የምታዩት? እኛ መገለጥና ባህሪ ምንድን ነው ልዩነቱ? መገለጥ ለምሳሌ በአኗኗሩ አስቀድሞ በነበረበት ሳይሆን ለእናንተ በሚመጥን መልኩ በባህሪው ሳይሆን መገለጥና ባህሪው እንደዛ ነው አገላለጹ። ለአንተ እንዲገባ ብዬ መገለጥም ያው አማርኛ ነው። በባህሪው ከሆነ ለምሳሌ በባህሪው ከሆነ ራሱ ነው በቃ አኗኗሩ እንደዛ እንደነበረ ማለት ነው። ልክ መሐመድ እንዳለው የቂያማ ቀን ጨረቃን እንደምታዩት በሙላት ታዩታላችሁ እንዳለው ማለት ነው። በሱ መታመን ከሆነ እኮ በሙላት የሚታይ ከሆነ በሙላት መታየት የሚችል ከሆነ ደግሞ በሁሉ ቦታ ካለ ለምንድን ነው ማናየው? እኛ ይሄኛ ውሳኔ አይደለም። እኛ በዘፈቀደ የምናወራው አይደለም። አሁን እኔ ሰው ነኝና ስለማቅ እንደዚህ መሆን አለበት ቢል አሁን መቀየር የሚችለው ነገር የለም ከመናገር ውጭ። የሰው ልጅ ልበ ደረቅ ነው። ልበ ደረቅ ይባላል። ኦኬ ስለዚህ ለተራራው ተገለጠ የሚለውን እንዴት ነው የምትረዳው? እሺ ተራራው ጋር እንዴት ተገለጠ? እንዴት እኛን አይመለከትም አልኩህ እኮ። ይሄ ሙሳ ነው፣ እኛን አይመለከትም። የሙሳ አስተምሮ ኦኬ። ስለዚህ ነቢያቶችን አትከተልም? የነቢያትን አስተምሮ ትከተላለህ? ነቢያቶችን ፈጣሪያቸው አንድ ነው በሚለው እንቀበላቸዋለን። ከዚህ ውጪ አስተምሯቸው ይለያያል። የአምላክ እሳቤ ላይ ይለያያል እያልከን ነው። ለሙሳ የተሰጠው አስተምሮ ለኢሳ አልተሰጠውም። ለነብዩላህ ዳውድ የተሰጠው አስተምሮ ለሙሳ አልተሰጠም። በየጊዜው የተለያየ አስተምሮ ህግ ሊለይ ይችላል፣ ግን ያላ ባህሪ ይለያል። ያላ ባህሪ እኮ ነው ይሄ እኮ። ሁሉም ያላ ባህሪው በተገለጸበት ልክ ነው መቀበል የምንችለው። ለእኛ ያልተባለውን ነገር ኦኬ እሺ። አሁንም እንደዛ ነው አላህ ያለው እንደበፊቱ ወይንስ ተቀይሯል? በሙሴ ጊዜ የነበረው አላህና አሁን ያለው አላህ ተለያይቷል።
የሙሴን ጊዜ እኛ አላየነውም አናውቀውም። ታሪክ ነው የተተረከልን። አሁንም ቦን የሚባለው ታሪክ ነው። እንዴት ነው አላህን እኮ እንትን እያደረክበት ስለሆነ ትንሽ እንትን እያደረከው ነው። እኔ ወደ ፍጡር አደረገው የተነገረንም ሁሴን በሙሳ ጊዜ አላህ ከአርሽ በላይ ነበር። ሙሳ ያውቃል፣ እኛ አናውቅም። በሙሳ ጊዜ ሊሆን ይችላል። አሁን ግን በሁሉ ቦታ ነው። በሙሳ ጊዜ ያለ ቦታም ሊሆን ይችላል፣ ከአርሽ በላይም ሊሆን ይችላል። አሁን ግን በሁሉ ቦታ ነው። አሁን ሙሳን ተወና ስለዚህ ቼንጅ አድርጓል። ከሙሳ እየነገረን ያለው ስርዓቱ ማለት ነው። መስጠት ያለብን ቆይ አንዴ ሁሴን፣ እዚህ ጋር ምንድነው እስልምና የነቢያት ሃይማኖት ነው የሚባለው ተረት ተረት ነው ባጭሩ። እስልምና የነቢያት ሃይማኖት ነው የሚባለው ነገር ተረት ተረት ነው። ሙሳ ያስተማረው መሐመድ የማያስተምረው ከሆነ በትምህርት የማይጣጣሙ ከሆነ ስለዚህ እስልምና የነቢያት ሃይማኖት አይደለም። ስለ ሙሳ ምን አገባኝ ማለት አችልም። ሲጀመር አይችልም እንጂ አንድም ነብይ ሳናለያይ አመን አይደል የሚለው ሱራ 4 136 ላይ ሶሪ በነቢያት አናለያይም እኮ የሚለው በነቢያትም በመጽሐፍቶቹም አመን ነው የሚለው። ምን አገባ ማለት የሚቻል አይመስለኝም። ሜንስ ሌሎቹ ይቀጥሉ። ያ ሀያት ማይኳን አንስታ ነበር፣ መቀጠል ትችላለሽ። እሺ እንዴት ናችሁ? ንገሩኝ እስኪ። ኦኬ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነው? ይመስገን። እንዴት ነው? አይደለም። በመጨረሻ ላይ ጥያቄ መጠየቅ እንችላለን እስከ መውጣት በፊት? ይቻላል። ኦኬ ኦኬ። አላህ ያለው ብለሽ የምታምኚው ቅድም ቁርአኑ ላይ እንቀጥል። ቅድም ስተራበት ነበር ቆሌ ከዛ እንድንነሳ ነው። ኖ ቁርአኑ ላይ ቀጥል። አላህ ከአርሽ በላይ ቢሆን ቀጥል ቁርአኑ ላይ። ኦኬ አላህ ከአርሹ በላይ ነው ብለሽ የምታምኚው። እሺ ቁርአኑ ላይ ምንድን ነው የምትሄደው? ጠይቀኝ እስኪ። ጠይማት ጥያቄህ ግልጽ አይደለምና ቁርአኑን ትታችሁ ሌላ ነገር እያወራችሁ ስለነበረ እስኪ። ኦኬ እሺ ከየትኛውን ጀምርልሽ? ሱራ 7 143ን ክፈትላትሽ። ሱራቱ ጣሃ ላይ እያወራችሁ ነበር አይደል? አሁን ያ ሁሉም የተያያዙ ናቸው። እሺ ይህንን ክፍል እስኪ ይጅበት አላህ ለሙሳ የተገለጠበት ማለት ነው። ኦኬ እዚህ ጋር ምንድነው ጥያቄ? ምንድነው የሚለው ነገር ይነሱ? እሺ እንደዚህ ይላል። ሙሳም ለቀጠሯችን በመጣና ጌታን ባነጋገረው ጊዜ ጌታዬ ሆይ ነፍስህን አሳየኝ ወደ አንተ እመለከታለሁና አለ። አላህም በፍጹም አታየኝም፣ ግን ወደ ተራራው ተመልከት፣ በስፍራው ቢረጋ በእርግጥ ታየኛለህ አለው። ጌታውም ለተራራው በተገለጸ ጊዜ እንኩትኩት አደረገው፣ ሙሳም ጮኸ ወደቀ ይላል። ኦኬ አላህ ከአርሽ በላይ ነው ብለሽኛል። አዎ ለተራራው የተገለጠው ማን ነው? ያላ ኑሩ ብርሃኑ ማለት ነው። አይካንት ኑሩ ይላል እዚህ ጋር አረ አላህ ብለሽ አላህ ተገለጠለት። አላህ ሱብሃነሁ ወተዓላ አላህ እኮ እንደዚህ ይላል። አላህ እኮ ኑር ነው ይላል እኮ ሐዲስ ላይ ነብዩ አለይሂ ሰላቱ ወሰለም ምን ብለዋል? አይ አይደለም አላህ ኑር ነው ብለዋል። ስለዚህ ኑር ነው የገለጸልን ማለት ነው። ኖ አይደለም። ቆይ እሺ አይ አሁን ክፍሉን እንበል። ቁርአኑን ዲስቶርት አታድርጊው። በተቻለሽ መጠን ለቁርአንሽ ታማኙኝ። አይ አይደለም ቀጥለሽ ታማኙኝ ለቁርአን ምንድነው የሚለው? በስፍራው ቢረጋ በእርግጥ ታየኛለህ አለው። ጌታው ምን ሆነ? ለተራራው በተገለጠ ጊዜ ያላ ኑር ጌታ ተብሎ ይጠራል። አላህ ራሱ ኑር እኮ ነው። አላሁ ኑሩ ሰማዋት ወልአርድ። አላህ ሱብሃነሁ ወተዓላ ኑር ነው። አይ አልጠየኩሽም። ያላህ ኑር አላህ እና ጌታ ተብሎ ይጠራል። ራሱ ኑር ነው ያልኩ እኮ ነው። ተብሎ ይጠራል ወይ ነው የኔ ጥያቄ። ራሱ ነው ራሱ አላህ ብርሃን ነው ተብሎ ይጠራል ወይ? ተብሎ ይጠራል ወይ? ራሱ ብርሃን ነው ያልኩ። ኦኬ በደንብ አስተውይ። ጌታው ለተራራው ጌታው ለተራራው በተገለጸ ጊዜ
እንክትኩት አደረገው ይላል አለ። ቀጥታ እንስማማ ቅድሚያ። ስለዚህ አላህ ለተራራው ተገልጧል አልተገለጠም? ተገልጧል። 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 እንዴት ነው የተገለጠው? በጣም ጥሩ። እሺ መልእክተኛው አለይሂ ሰላቱ ወሰላም ምን ያለው እንዴት ነው የተገለጠው ሲባል አላህ ሱብሓነሁ ወተዓላ የራሱን ብርሃኑ አላህ ብርሃን ስለሆነ ከእርሱ ብርሃን ትንሽ ያክል ነው ለተራራው የተገለጠ ይላሉ። ማለትም አላህ ራሱ ምንድነው ብርሃን። ማን ያለው? መልእክተኛው አለይሂ ሰላቱ ወሰላም ሐዲስ አላለም ብሏል። ሶሪ ሀያት ይሄን መርዶ ስነግርሽ አላለም። ችግር የለውም። ባይለር ለምንድን ነው ያላለው? ማስረጃ እንዳላለ አላለም። ማስረጃ ምን ያልጠየቅም እኮ ሀያት አላለም ካልኩሽ ቆይ አዳምጪ። ቆይ አላለም ካልኩሽ አንቺ ብሏል ብለሽ ክሌም ስላደረግሽ ብርሃኑን የተገለጠው ብሏል ብለሽ አንቺ ነሽ ክሌም ያደረግሽው። አሁን ክሌም ባደረግሽው ላይ አንቺ ነሽ የምትጠየቂው ማስረጃ፣ እኔ አይደለሁም። አላለም። አሁን ብሏል የሚለውን ክሌም አንቺ ስላመጣሽ አንቺ ነሽ የምትጠየቂው። ተፍሲር ኢብኑ ከሲር ላይ እሺ ልስጥሽ ማስረጃ ምን ብለሽ ነብዩ እንዳሉ ማለት ነው። አይመጣውም እህታሽ ያልሽ በመጀመሪያ ደረጃ ላፈርስብሽ፣ ብርሃኑንም ላፈርስብሽ አያስኬድም ብርሃኑ። ሙሐመድ አይቶታል አይደለ? ሙሐመድ አይቶታል አይደለ? ማንን? አላህን። አይ አላየውም። ብርሃኑንስ? አላህ ነብዩ ምንም አላዩም። አላህን ምንም አላዩም። ምንም ያዩት ነገር የለም። እርግጠኛ ነሽ? እርግጠኛ ነሽ? ኦፍኮርስ እርግጠኛ ነኝ። ስለዚህ ቢያዩ ብርሃኑን ቢያዩ ፍጥረት ምን ይሆናል ማለት ነው? እንክትክት ይሆናል ማለት ነው። ሐዲስ ላይ ነብዩ ምን ብለዋል? አላህ ሱብሓነሁ ወተዓላ ብርሃን ነው ብሏል። የፊቱን ብርሃን የሚገልጸው ዓለም የደረሰበት ሁሉ ያጠፋዋል ብለዋል ሐዲስ ላይ ማለት ነው። ስለዚህ ነብዩም ምን ያላየሁትም አላህ ኑር ሆኖ ሳለ እንዴት ያዋለው ብለዋል። ስለዚህ አላህ በማንነቱ ምንድነው ብርሃን ነው ማለት ነው። ስለዚህ የገለጸው ምንድነው ብርሃኑ ግን ትንሽ ነው የገለጸው ማለት ነው። ብርሃኑን እሱ ብርሃን ነው ራሱ ከብርሃኑ ነው የገለጸው እንጂ የሆነ አንተ እንደምትለው በአካል ወርዶ ወጥቶ ምናምን እንደዛ አይደለም። ኦኬ በዚህ ላይ ይኸውልሽው ነብይሽ ብርሃኑን አይቷል። ለዛም ነው ብርሃን ነው ያለው። ብርሃኑን አይቷል። ብርሃኑማ ቢሆን ኖሮ ብርሃኑ ቢሆን ኖሮ እንክትክት ማለት አይጠበቅበትም፣ ለተራራ መገለጥ አይጠበቅበትም ነበረ። ሙሳም የጠየቀው ብርሃንህን አሳየኝ ሳይሆን አንተ ተገለጥልኝ ነው ወይንስ ብርሃንህን አሳየኝ ሂጃብህን አሳየኝ ያለው ወይስ አይደለም? አፍወይ ራሱ አላህ ብርሃን ነው ያልኩ ነው። እሺ ሱረቱን ኑር አላህ ምን ወላሁ ኑሩ ሰማዋት ወልአርድ አላህ። እሺ ቀጥል። እሱ ችግር የለውም። ያ ደግሞ እሱን ፊቱ የሚሸፍነው ሂጃብ ይለብሳል አይለብስም? ሂጃብ ይለብሳል የሚባል ነገር የለም። አይከናነብም። ባሳይሽስ እኔ ሂጃብ ይለብሳል የሚል ባሳይሽስ? ሂጃብ ይለብሳል አሳይ፣ ቃል በቃል ሂጃብ ይለብሳል ቬሉ ማለት ነው የተሸፈነበት። አይ አይደለም። አሁን ለምሳሌ ሻውጣልኝና እዛ ላይ የምናወራበት አለ። ያው ተከፍቶልሻል። ሻምብብልኝ። ያው ተከፍቶልሻል። አንብብልኝ። እሺ